እሺ እንደምን ዋላችሁ እንደምን አመሻችሁ። ዛሬ ላቀርብላችሁ የፈለኩት ምንድነው ርዕሱ የመደብ ውጊያና ካፒታሊዝም በኢትዮጵያ የሚል ነው። እንግዲህ በዓለም ላይ ያሉ ጉልህ የፖለቲካ ኢኮኖሚ አታያዮችን ለመወሰንና ከነባራዊ ሁኔታ ጋር አዛምዶ ለመተግበር ያስችል ዘንድ ቀዳሚ ተደርገው ከሚወሰዱት ጉዳዮች አንዱና መሰረታዊው የመደብና የስልተ ምርት ጉዳዮችን መተንተንና መገንዘብ ተደርጎ ይወሰዳል። ስለሆነም በመጀመሪያ ደረጃ ስልተ ምርት ማለት ምን ማለት ነው? መደብስ ማለት ምን ማለት ነው? የሚሉትን ቅድሚያ በተወሰነ መንገድ አንስተን እያንዳንዱን በተናጠል እናያቸዋለን ማለት ነው። በእንግሊዘኛው ስልተ ምርት ማለት ሚንስ ኦፍ ፕሮዳክሽን ሲባል መደብ ደግሞ ክላስ ብለን ልንጠራቸው እንችላለን ማለት ነው። እናም የስልተ ምርት ማለት የሀገሬው የማምረት አቅምና የማምረቻ ዘዴ መሳሪያዎቹ ምንድናቸው? የመሬት ውሃና የሰው ኃይልን የተፈጥሮ ሀብትና መሰል ጉዳዮችን እንዴት አቀናጅቶ ይፈጽማል? ሪሶርሱ ምንድነው? የማምረት ዘዴው ምንድነው የሚለው በደንብ ዋና ጉዳዮች ተደርገው ይተነተናሉ። ክላስ ምንድነው ደግሞ ወይም ደግሞ መደብ ምንለው ደግሞ በአንድ ማህበረሰባዊ አደረጃጀት ውስጥ በማምረትና በማምረት ስልቱና በኢኮኖሚ አቅሙ የሚፈጠሩ ልዩነቶችን ወይም የመደራጀቶች ሲሆኑ በሰባት በተለያየ የመደብ ቅርጾች ይቀመጣሉ። አንደኛው ህጋዊ መደብ ወይም ደግሞ ሌጂቲሜት ፓወር የሚባለው ነው። ሁለተኛው ግዛታዊ መደብ ምንድነው ነው? በግዞት አስተዳደር በኃይል የመጣ ስልጣን ማለት ነው። ኢኮኖሚያዊ መደብ ምንለው ደግሞ በሀብት የተፈጠረ መደብ በሀብት ባካበትን ቁጥር የሚኖር ተጽዕኖ የመፍጠሪያ አደረጃጀት ነው። ካሪዝማቲክ መደብ ተብሎ አራተኛው ይመደባል። የእውቀት መደብ አለ። ኢንተሌክቹዋል ክላስ የሚባለው የክብር መደብ ወይም ማህበራዊ መደብ ተብሎ ይጠቀሳል ማለት ነው። እንግዲህ የክብር መደብ ማህበራዊ መደብ የምንላቸው ቄሶች፣ ኡስታዞች፣ ሸሆች፣ ጳጳሳት እነዚህ የመሳሰሉ አካላት የራሱ የሆነ በማህበረሰቡ የሚኖራቸው ክብር የሚሰጣቸው ቦታ ማህበራዊ መደብ ተብሎ ሊተነተን ይችላል ማለት ነው። እነዚህ ተጠቅልለው በሁለት ነገሮች ላይ ያርፋሉ። አንደኛው እውነተኛና ህጋዊ ስልጣን ወይም ሌጂቲሜት ፓወር ህዝቡ በድምፁ የመረጠው ዲሞክራሲያዊ በሆኑ የመጫወቻ ህጎች የተመረጦ መንግስት የሆነ ልንል እንችላለን። ሁለተኛው ደግሞ በተጽዕኖ ወይም ከሀብት በሚገኝ የፖለቲካ ኢኮኖሚ አቅም መደብ ይፈጠራል። ይሄም ያው ሀብትን የተለያዩ አቅሞችን ተጠቅሞ ፖለቲካዊ መደብ ሊኖር ይችላል ማለት ነው። ይሄ እነዚህ ከላይ የጠቀስኳቸው የመረጃ መደብ፣ የክብር መደብ፣ የእውቀት መደብ፣ የካሪዝማቲክ መደብ፣ የኢኮኖሚ መደብ፣ ግዛታዊና ህጋዊ መደብ የሚሉት በተለያየ መንገድ የሚተነተኑ ናቸው። የራሱ የመደብ አደረጃጀት በርካታ ነው ማለት በብዙ መንገድ ልንተነትነው እንችላለን ማለት ነው። ስለዚህ ከሁለቱ ግን አጠቃለው ሊይዙት ይችላሉ ተብሎ ይቀመጣል። ከዛ በተረፈ በሁለተኛ ደረጃ የምናየው ሳይንስ ማለት ነው። ይሄን ማነሳው የፖለቲካና የሳይንስን ተዛምዶ አጠቃላይ አሁን ያለውን የሀገራችንም ሆነ የዓለም ፖለቲካ የምንረዳበት መንገድ ምን አይነት አቅጣጫ ሊኖረው ይገባል፣ ፖለቲካንስ እንዴት ነው የምንረዳው የሚለውን ለማሳየት ነው። ስለዚህ ሳይንስ የምንለው ደግሞ በቀላሉ ሲገለጽ የተፈጥሮና የህይወት ባህሪያትን በመመርመር እውነታውን ለመገንዘብ የሚደረግ የተደበቀ የትንታኔ ሂደት ነው ይለዋል። በቀላሉ ሳይንስ ማለት
ተወላጅ ዕውቀት ነው ማለት ነው። ማለት ሰው በአእምሮ አምጦ የሚወልደው ሳይንሳዊ የሆነ ዕውቀት ነው። ይሄም እውነትን የማግኛ ዘዴ ነው ልንለው እንችላለን ማለት ነው። በአጠቃላይ እንግዲህ ፖለቲካ ሳይንስ ነው የምንለው ለምንድን ነው? የሰው ልጅ በማህበራዊ ኢኮኖሚያዊ መሰረት በድንጋይ ዘመን ጀምሮ በድንጋይ አምርቶ መጠቀም ከጀመረበት ጊዜ አንስቶ የማህበረሰብ አደረጃጀቶች አሉት፣ ዕውቀቶች አሉት፣ ግንዛቤዎች አሉት፣ አረዳዶች አሉት። ስለዚህ እነዚህንን ሳይንሳዊ በሆነ መንገድ ተተንትነው ፖለቲካውንና ሳይንሱን ወደ ተገቢው እውነት አስጠግቶ የሚሰራበት ነው ማለት። ፖለቲካ ውሸት ማለት አይደለም። ፖለቲካ ፕሮፓጋንዳ ማለት አይደለም። ስለዚህ ተጨባጭ የሆነ የማህበረሰባዊ ውቅርን የተረዳ በተገቢው የተነተነ የፖለቲካ ኢኮኖሚ ስርዓት ለመገንባት የአሁን ዓለም ያለበት ሁኔታ ምንድነው የሚለውን መረዳት ያስፈልጋል። አሁን ላይ በርዕሱ እንደገለጽኩት የካፒታሊዝምና የመደብ ትግል በኢትዮጵያ ያልኩት ለምንድነው? አሁን ያለው ባለፉት ዘመናት የተፈጠረ ኢኮኖሚው የፈጠረው ሀብት አለ። ያ ሀብት የፈጠራቸው ኢኮኖሚውን በእጃቸው የያዙ ባለሀብቶች አሉ። ካፒታል እየተፈጠረ ነው። ካፒታል የሚፈጥር የጂኦፖለቲካ ሁኔታ፣ የዓለም ሁኔታ እየመጣ ነው። ስለዚህ ይሄን ካፒታሊዝምን እና የኛን ሀገር የመደብ የክላስ አደረጃጀት ወይም ደግሞ ማህበረሰባዊ አደረጃጀት እንዴት ነው አጣጥመንና በአግባቡ ለልማት ለእድገት ለእድገት ለልማት የምንጠቀምበት የሚለው መሰረታዊ ነገር በመሆኑ ነው። አሁን ብዙ ጊዜ በቲክታክ በሉት በተለያየ መንገድ የሚነሱ ነገሮች አሉ። አብዛኞቹ ነገሮች በተገቢው የተተነተኑ ፖለቲካ የሚባለውን ከመረዳት ሳይሆን ከሴራና ከተለያየ መንገድ ያንን መሰረት ያደረጉ በመሆናቸው ምክንያት ተጨባጭ ውጤት ማምጣት አልቻለም። ተጨባጭ ውጤት የሚመጣው ምንድነው? የማንኛውም ችግር ስረ መሰረት ከፖለቲካ ኢኮኖሚ ውጭ አይሆንም። የፓወር ሊሆን ይችላል ማለት መንግስታዊ ስልጣን ሊሆን ይችላል፣ የመሬት ሊሆን ይችላል፣ የታሪክ አረዳድ ላይ ሊሆን ይችላል፣ የተጠቃሚነት ላይ ሊሆን ይችላል፣ ፍትሃዊ ሀብት ክፍል ላይ ሊሆን ይችላል፣ የመብት ጥያቄዎች ሊሆኑ ይችላሉ። እነዚህ እንዴት ነው የሚስተናገዱት የሚለው ነገር በተገቢው መንገድ መታወቅ መቻል አለበት ለማለት ነው። ቅድም ያነሳሁላችሁ የመደብ አደረጃጀቶች እንዳያችኋቸው እነዚህን የተነተነ መሆን መቻል አለበት ነው። እናም በቀጣይ ማቀርብላችሁ ፕሮግራም ላይ በደንብ እነዚህ ከተጨባጭ የሀገራችን ሁኔታ ጋራ እንዴት ይተነተናሉ የሚለውን በደንብ ተንትኜ በየራሱ ማዕቀፍ አቀርበዋለሁ እና እንድትከታተሉ እጋብዛለሁ። ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ። እኛ ፖለቲካን ምን አየው ከሳይንስ አኳያ ነው። ፖለቲካ በተገቢው መንገድ ከተሰራ ውጤታማ ይሆናል። በተገቢው መንገድ ፖለቲካን ካልሰራ ውጤታማ አትሆንም። ምንም ጥርጥር የለውም። የጊዜ ጉዳይ ነው የሚሆነው እንጂ በአግባቡ መሬት የነካ እግር የተከለ የፖለቲካ ስርዓት ለመገንባት ከፈለክ ከላይ የምትሰራው ስራ አይደለም። መሰረታዊ የሆነ
ትልልቅ እውቀቶች፣ ትልልቅ ግንዛቤዎች፣ ትልልቅ ስራዎች የሚፈልግ ነው ፖለቲካ። በምንም በጩኸት በተለያየ መንገድ በፕሮፓጋንዳ የተወሰነ ልትገፋ ትችላለህ። በዘላቂነት ግን አላማህን ማስፈጸም አትችልም የሚለውም ለማስረዳት ያክል ነው። ሰብስክራይብ አድርጉ፣ ሼር አድርጉ። ኤጂኤምኤን ሚዲያ ነው። እናመሰግናለን።